በገደምዳሜ ስለ ጦርነት ማደስኮር በጀመረ ጊዜ አዝማሚያውን እያወቀ ለተጀመረው ሰላምና ወዳጅነት ታላቅ ቦታ በመስጠት ጉዳዩን በትዕግስት ለመያዝ ከመረጠው የኤርትራ መንግስት በቀር ግራ ያልተጋባ ወገን አልነበረም። የሷ ሽግግር መንግስት አቋቁማ መሳሪያ አስታጥቃ የሷ የገዛቻቸው የነሱ የመኒ የሆኑ የሷ አሽከሮች የመንን ይወራሉ። ለሁሉም ረመዲ ማለት መስኑ እየሰጠን ያሻንን እናደርጋለን ብሎ ሲናገር በሱ ምትክ ተመልካቹ ነበር ያፈረለት። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ለሁሉም የየራሱን ረመዲ አስተካክለሽ ሰጥተሽ መድኃኒት ሰጥተሽ ወደሚፈለገው ቦታ መሄድ ይቻላል። እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። እምነት አይደለም እኔ በተወሰነ ደረጃ ያናግራቸዋለሁ። በነፊት ኦፍ ዘ ዳውት ሰጠነው ነው የሚሉት ያለው። he thinks እነሱ እሱ ስማርት ነኝ ብሎ እያሰበ ነው ብለዋል እነሱ። አሁን ግን መጀመሪያ የሰጠነው እኛ ይሄ ሰው እድል እንስጠው ነው ያለው። አቅሟን አታውቅም። ጥጋቧ ካፍንጫዋ በላይ እንትን ብሎ እኛንን አስያድ በአረብኛ ማለት እኛ ጌቶች ነን፣ የቀጠናው ጌቶች ነን፣ ብሩም አለን፣ ከእስራኤልም ጋር ወዳጅ ነን፣ ከአሜሪካም ጋር ወዳጅ ነን፣ ሰፈሩን እንትን ሁሉ እንላለን የምትል ትምከተኛ የሆነች ህልውና ናሽናል ኢንተረስት እነሱ እንደሚሉት የሚገባ ኃይል ሳውዲ አረቢያ አትቀበልም። እኝ እጇ ነው የተቆረጠው። አየህ እኔ ልጅ ሁኜ አንድ ኢትዮጵያዊ አርቲስት የሚዘፍናቸው ዘፈን ነው ትዝ አለኝ። በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ በኤርትራና በኢትዮጵያ መካከል ለ20 ዓመታት የቀጠለውን ውጥረት በመስበር መላውን ዓለም ያነጋገረውንና በ2018 ዓ.ም በአስመራ የተፈረመውን የሰላምና ወዳጅነት ስምምነት በራሱ ጊዜ ገደል ከቶ በኤርትራ ላይ የጦርነት አታሞ ሲደልቅ መክረሙ ሁሉም የሚያውቀው ነው። ይህ የሁለቱም አገራትና ህዝቦች ታላቅ የብሩህ መጻኢ ተስፋ አኑረውበት የነበረው ኩነት የብልጽግናው መሪ ድንገት ከ2 ዓመታት በፊት ጀምሮ በካድሬዎቹ፣ በሰራዊት አዛዦቹ፣ በቅጥረኛ ልሂቃኖቹና በሰራዊት ሚዲያ አባላቱ አማካይነት በገደምዳሜ ስለ ጦርነት ማደስኮር በጀመረ ጊዜ አዝማሚያውን እያወቀ ለተጀመረው ሰላምና ወዳጅነት ታላቅ ቦታ በመስጠት ጉዳዩን በትዕግስት ለመያዝ ከመረጠው የኤርትራ መንግስት በቀር ግራ ያልተጋባ ወገን አልነበረም። የኤርትራ ህዝብ ለነጻነቱ ሲታገል በነበረበት ወቅት የደርግ ሥርዓት ወታደር በመሆን የኤርትራን ትግል በእንጭጩ ለማስቀረት ወደ ኤርትራ ዘምተው በሕዝባዊ ግንባር ከተማረኩት በ10 ሺዎች የሚቆጠሩ የኢትዮጵያ ወታደሮች መካከል የነበሩትና ለብልጽግና የከፍተኛ ወታደራዊ አዛዥነት ቦታ ቀዳሚ መመዘኛ ምርኮኛነት የሆነ ይመስል አሁን የጀነራልነት ማዕረግ የተሰጣቸው የበሉበትን ወጭት በመስበር ለተሰጣቸው የማይመጥናቸው ማዕረግ እጅ መንሻ ቢሆነኝ በማለት አፋቸውን ከከፈቱት አንዱ ባጫ ደበሌ ነው። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። መቼስ የብልጽግናው መሪ ለከፍተኛ የወታደራዊ ስልጣን ሹመት ለምን አይኑን በምርኮኞች ላይ እንደሚጥል በጥናት የተረጋገጠ ነገር ባይኖረንም ከመሬት ተነስቶ የፊልድ ማርሻል ማዕረግ የተሰጠው ብርሃኑ ጁላም በአንደበተ ልጉም ዲስኩሩ ዛቻና ፉከራ በማከል የጠቅላዩን ውስጣዊ ጉጉት በይፋ ያንጸባርቀው ጀመር። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። በሀገሪቱ የመከላከያ ሚኒስቴር ከፍተኛ የአዛዥነት እርከን ላይ የተቀመጡት ጄኔራሎች ሁሉ በየመድረኩ ብቅ እያሉ በኤርትራ ላይ ጦርነት ለመክፈት የሚያስችላቸው ከፍተኛ የሰው ኃይልና የጦር መሳሪያ ዝግጅት ያደረጉ መሆናቸውንና ጠላቶቻችን ያሉትን ወገን ለማስፈራራት ሲዝቱም ተደምጠዋል። ለጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። በተለይ በርበራ
አልፎ ቦሳሶ፣ አልፎ ሞቃዲሾን፣ አልፎ ኪስማዮን፣ አልፎ ሞምባሳን፣ አልፎ እስከ ታንዛኒያ ድረስ ነው ያላት እንትንና ስትነቃነቅ የነበረችው። ለብዙ ጊዜ ምንም ሰው ስላንተን ስላላላት ንቀቱ ተሰማትና የፈለግኩን አረጋለሁ በሚል ቀጠለች። አሁን ተነስታ የመን ትገባና የሷ ሽግግር መንግስት አቋቁማ መሳሪያ አስታጥቃ የሷ የገዛቻቸው የነሱ የመኒ የሆኑ የሷ አሽከሮች የመንን ይወራሉ። በተለይ ደግሞ ሁለት ክፍለ ሀገሮች መሃርና ሐድረሞት የሚባለው ይሄንን ሲወሩ ሳውዲ ቀይ ላይኑን ስላለፈች በአውሮፕላን በምን ደብድበው ምን ብለው አስወጧት። አሁን ከደቡብ የመን እንዳለ ኳቷንና ምናምን ለቅማ ውጭ ተብላለች። ከዛም አልፎ ተርፎ የየመን ደሴት ትልቅ ደሴት ሰቆጥራ የምትባለው ውጡ ተብለዋል። ሌላው የመኖቹንም ሳውዲዎች አስታጥቆ ወሮ ሊገሏቸው ይችላል። ስለዚህ ይህ መሬት በቀይ ባህር ላይ ያላት እጇ እንዳለ ተቆርጦ አንኮማ ላይ ነው ያለችው። ይሄ አንደኛው ፖይንት ነው። ይሄ ለኛ እሰዬ ነው። እቺ የምትበጠብጠን ሀገር በገንዘቧ ምናምን በጣም ዘረኛ የሆነች አንድ እብድ የሆነ ሰው የአዲስ አበባ ላይ አስቀምጣ ስታሽከረከረ የነበረው ያ ሲመታ ሰውየው ደንግጦ አሁን መርዶ ላይ ቁጭ ብሏል። ምክንያቱም እሱ የፈለገው ፕሮጀክቶች አሁን ላይሰሩ ነው። እሷም እንደ ድሮ እጇን አርዝማ እንትን ማለት አትችልም። ወደ ያለችበት መመለሷ አይቀርም። ሌላ ሶስተኛው ፖይንት በጣም ኢምፖርታንት፣ ሰሞኑን የሳ አሽከሮች ሱዳን ውስጥ የሚዋጉት ትልልቅ አመራራቸው ተገለዋል። ኢንክሉዲንግ የሐሜቲ ወንድም ተገለዋል፣ የወንድሙ ልጅም ተገለዋል። አሁን የሱዳን ጦር ኦፌንሲቭ ገብቶ ከብዙ ቦታ እየለቀቁ ነው ያሉት። ስለዚህ የኤርትራ ነጻነት ላለመስጠት በተካሄደውና እሱ በተማረከበት የ30 ዓመታቱ ጦርነት ከነጻነት በኋላ ደግሞ የኤርትራን ሉዓላዊነት ለመድፈር በቃጣው የ2 ዓመታት ጦርነት በከፍተኛ የጦር አዛዥነት ማዕረግ ተሳትፎ የኤርትራ ጠንካራ ክንድ ሰራዊቱን ባሽመደመደው ጊዜ ከቴሌቪዥን መስኮት በመቅረብ ለወራሪ የሚሰጠውን መድኃኒት መዋጡን ተጨፈጨፍን በማለት ሽንፈቱን አምኖ የተናገረው የቀድሞ የሻዕቢያ ምርኮኛ የዛሬ ጀነራል ባጫ ደበሌ ድንቄም እሱ መድኃኒት ሰጭ ሆነና እንዲህ በማለት በማረከው ሕዝብና መንግሥት ላይ ሲዝት ተደምጧል። እስኪ በቅድሚያ በ2000 ዓመተ ምህረት የቡሬው ጦርነት የኤርትራ መንግሥት ለወራሪ ኃይሎች የሚያቀምሳቸውን ምስ ካጣጣመው በኋላ የተናገረውን እናዳምጥ። ተጨፈጨፍን፣ አንድም ቦታ ፈቀቅ ማድረግ አልቻልንም። ያዳቆነ ሰይጣን ሳይቀስ ሳይለቅም እንዲሉ ግን ሁለቴ በሻዕቢያ የተሰጠው የቅጣት መድኃኒት አላሰማ ያለው ይሄው ውርደት የማያሳፍረው ምርኮኛ ጀነራል አይኑን በጨው አጥቦ ድንቄም ፈዋሽ መሆን አማረውና ለሁሉም ረመዲ ማለት ምስኑን እየሰጠን ያሻንን እናደርጋለን ብሎ ሲናገር በሱ ምትክ ተመልካቹ ነበር ያፈረለት። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ለሁሉም የየራሱን ረመዲ አስተካክለሽ ሰጥተሽ መድኃኒት ሰጥተሽ ወደሚፈለገው ቦታ መሄድ ይቻላል። ጠቅላይ ሚኒስትሩ ከ2 ዓመታት በፊት ተጠንስሶ ሲብላላና በባለሥልጣናቱ በጦር አዛዦቹና በቅጥረኛ ልሂቃኖቹ አማካይነት በተዘዋሪ መንገድ ሲያስነግረው የቆየውን ሁሉ ራሱ በእነዚያው ለአፍታም ተለይቷቸው በማያውቁት የሀገሪቱ መገናኛ ብዙሃን አማካይነት መሰሪ ዓላማውን ዘርግፎ በመናገሩ የዚህ በኤርትራ ላይ በማነጣጠር ሲለቀቅ የቆየው የባህር በር ጥያቄ ምንጭና አንቀሳቃሽ ሞተር እሱ መሆኑ የአደባባይ ምስጢር ሆነ። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። ይህ በአንድ ወቅት ከኤርትራ ሕዝብ ጋር ታርቀን ባይሆን ኖሮ ምን ይውጠን ነበር? የኤርትራ መንግሥትና ሕዝብ የኢትዮጵያ የቁርጥ ቀን ሰዎች ናቸው ብሎ ባወዳደሰበት አንደበቱ የኤርትራን ሕዝብ ብዛት ጥቂትነት በአሃዝ እየጠቀሰ ሲመጻደቅበት የተደመጠው ቃላባዩ ጨቅላ መሪ ሀገሩ ያንን ያመሰገነውን የኤርትራን ሕዝብና መንግሥት አንጡራ ሀብት የሆነውን የባህር በር ለመንጠቅ የተሟላ ብቃትና ችሎታ እንዳላት
በልበ ሙሉነት ደንፍቷል። ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ይህ በሁኔታ ግጥምጥሞሽና አገሪቱ ውስጥ ተፈጥሮ በነበረው የነባር ፖለቲካዊ ድርጅቶች አመራር የስልጣን ሽኩቻ ሳቢያ በተፈጠረው ክፍተት በለስ ቀንቶት የኢትዮጵያ ጠቅላይ ሚኒስትር ለመሆን የበቃው ጠቅላይ ሚኒስትር ገና ስልጣኑ ሳይጠና ነበር ከኤርትራ ጋር ሰላማዊ ግንኙነት ለመመስረትና የሁለቱን አገራት ግንኙነት ወደ ቀድሞ ሁኔታው ለመመለስ ዝግጁ መሆኑን ወደ ኤርትራ መንግስት አማላጅ ላከው። በፖለቲካው ዓለም የረጅም ጊዜ በሳል ተሞክሮ ያለው የኤርትራ መንግስት ግን አማላጅነቱን በጥርጣሬ ስላየው በዚህ ሰው ላይ ሙሉ እምነት አልነበረውም። ማንንገር የነበረ እንዲሉ በዚህ ጉዳይ በአብይ ለአማላጅነት የተላኩት አንጋፋው ፖለቲከኛ አንዳርጋቸው ጽጌ ይህን አስረግጠው ገልጸውታል። በዚህ ደረጃ መር ላይ ተተክለው የሚሰሩ ሰዎች ስለሆኑ እንደ አብይ አይነቱን ቀጣፊ እዚህ በኋላ አምነው፣ ምክንያቱም ከመጀመሪያው ጀምሮ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። እምነት አይደለም። እኔ በተወሰነ ደረጃ አናግሬያቸዋለሁ። በነፊት ኦፍ ዘ ዳውት ሰጠነው ነው የሚሉት ያለው። he thinks እነሱ እሱ ስማርት ነኝ ብሎ እያሰበ ነው ብለዋል እነሱ። አሁን ግን መጀመሪያ የሰጠነው እኛ ይሄ ሰው እድል እንስጠው ነው ያለው። ደግሞ እድልም ሰጥተውታል። እኔን ሲልከኝ ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው። በቃ ወደ ኤርትራ የተላኩት ለማንም ለሻቢያም ተላላኪ ሆኜ አላውቅም፣ ለሌላም መንግስት ተላላኪ ሆኜ። ግን አብይ ግን መልእክተኛ አድርጎ ሲልከኝ ተላላኪ ሆኜ ወደ ኤርትራ መልእክት ያደረስኩት ነኝ። በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን፣ እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁኝ። የአልጀርስ ስምምነት ታከብራለህ ወይ ስለው አዎ ስራ አስፈጻሚ ወስኗል እናከብራለን ንገራቸው ነው ያለኝ። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ የኤርትራን መንግስት ለማናገር ይህን መልስ ይዤ መሄድ አለብኝ። ስነግራቸው ግድ የለህም አሁን ያለህበት ሁኔታ አስጨናቂ ነው፣ አልተረጋጋህም፣ እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም፣ ራስን አረጋጋ፣ ስልጣንን ኮንሶሊዴት አድርግ፣ እዛ ሀገር ውስጥ ያለውን ስራህን ስራ የሚል መልእክት ነው መልሰው ንገረው ብለው ይነገሩኛል። እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት። ከዛም በኋላ አሜሪካኖች ይጉበት፣ ዩሮፒያን ይጉበት፣ የአረብ ቄሶች ሼኮች ይጉበት አላሉም ያሉ። ቀጥታ ይሄን ሰውዬ አምነው በእኔ በኩል ንገረው ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት ያለው። በዋትስአፕ አለ ሴቭ አድርጌዋለሁ ለታሪክ። ይሄ መልእክት ልከው ያለምንም ፎርማሊቲ ወደ ኢትዮጵያ እነ የማነና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው። ትልቅ የአፍሪካን ሀገር አፍርሰው ምን ብሎ ከሚሊዮኖች በላይ በስደት ላይ አምጥተው አገሪቷ እንዳልነበረች ያደረጉት ኢማራቶች ናቸው። እነዚህ አማጻን የሚባሉትም ብዙዎቹ እንደውም ዝግባ ማትላቸው ሰዎች አስታጥቃ ገንዘብ ሰጥታ ዳርፉርንም ያዙ የሱዳንንም ወርቅ የምትዘርፈው እሷ ነበረች። የሚገርም ነው። እስላሞች አኽረ ዘመን ይሉታል። ግን መጨረሻ ቀን ደርሶ ነው ወይ እቺ የጃልሜዳ ማታከል ሀገር እንደዛ አይነት ሮል ሱዳን ትልቁ የአፍሪካን ሀገር እንደዛ አይነት ሮል ስትጫወት ሰው ነው የገረመው። እና የሚገርም ግን አቅሟን አታቅም። ልክ እንደ ኩዌት ያኔ ከኢራቅ ጋር ባደረጀው ችግርና እንደተመታችው አቅሟን አታቅም። ጥጋቧ ካፍንጫዋ በላይ እንትን ብሎ እኛንን አሲያድ በአረብኛ ማለት እኛ ጌቶችንን የቀጠናው ጌቶችንን ብሩም አለን ከእስራኤልም ጋር ወዳጅነን ከአሜሪካም ጋር ወዳጅነን ሰፈሩን እንትን ሁሉ እንላለን የምትል ትምከተኛ የሆነች ህልውና ናሽናል ኢንተረስት እነሱ እንደሚሉት የሚገባ ኃይል ሳውዲ አረቢያ አትቀበልም። ኤምሬት እንደለመደችው የለመደች ጦጣ አሁንም ሬድ ላይኑን ተቋረጠና ሐድረሞት የሚባለውን ደቡብ የመን ውስጥ ያለውን ትልቁን ክፍለ ሀገር ለመቆጣጠር ጥቂት የወፈሩ የራሷ ቅጥረኛ የሆኑ የመኖች ሰብስባ መሳሪያ አስገብታ ሐድረሞትና ምናምን መያዝ ፈለገች። ዋና ዓላማዋ ደቡብ የመን እንዳለን ተቆጣጥራ ኤደንም ተቆጣጥራ የኤደንም ወደብ መቆጣጠር ትፈልጋለች። በ50ዎቹ
በዓለም ሁለተኛው ትልቁ ወደብ ነበር ኤደን ብሪቲሾች ከመውጣታቸው በፊት። ያ ድሪም አላት እሷ ኤደንን ተቀብላ ከዛም አልፎ ተርፎ የሌላ የመኖቹንም ወደቦች አልፎም ደግሞ ፖርት ሱዳን የሱዳንን አልፎ ኤርትራን ምጽዋ አሰብ አልፎ በርበራ። ዛሬ ግን በተለይም በቀጠናው ላይ ትልቅ ተጽዕኖ ከምትፈጥረው ሀገር አንዷ ኤሚሬት ነች። እጇ ተቆርጧል የሚሉ ወገኖች አሉ። በዚህ ቋንቋ እርሶ ይስማማሉ? ኤሚሬት እጇ ተቆርጧል፣ ጣልቃ ገብነቱ አሁን እየደከመ ነው፣ አብይም መርዶ ተቀምጧል የሚሉ ወገኖች አሉ። ከ4 ኪሎ የሚመጡት መረጃዎች እና እስቲ እንደው በዚህ ላይ ያሉትን ሀሳብ ቢያካፍሉን። አመሰግናለሁ። በጣም ጥሩ ወንድሜ ዘውዱ፣ እውነት ነው። ቀኝ እጇ ነው የተቆረጠው። አየህ እኔ ልጅ ሁኜ አንድ ኢትዮጵያዊ አርቲስት የሚዘፍናቸው ዘፈን ነው ትዝ አለኝ። የሚገርምህ እቺ ትንሽ ሀገር ነፃ ከወጣች በኋላ ቀስ ያለች ጋዙንም ምኑንም እንዳገኘች አካባቢውን ሲጠብቅላት የነበረው አካባቢውን ገልፉን ለምዕራቡ እንግሊዝ ሀገር እየተዳከመ ሲመጣ ለቆ ይወጣና በ72 ላይ ሻህ ኦፍ ኢራን 3 ደሴት በኃይል ወሰደባቸው። እስከ ዛሬ ድረስ ኢራን ነው ያችን ደሴት የምትቆጣጠረው። በዛ በመበሳጨት የሱዳን መንግስት ነው ለዩናይትድ ኔሽን ለሴኩሪቲ ካውንስል ደብዳቤ ጽፎ ሴኩሪቲ ካውንስሉ ስብሰባ እንዲያደርግ ብሎ ካደረጉ በኋላ ኤሚሬትን በመደገፍ ይሄ ትክክል አይደለም፣ የትልቅ ሀገር ግብዝነት ነው፣ 3ቱን ደሴቶቹ መመለስ አለባት ብሎ ሽንጣን ይዛ ስትከራከር የነበረችው ሱዳን ነበረች። ሱዳንን አሁን ያፈረሱት እነሱ ናቸው። የሱዳን ህዝብ እንደዛ እንዲተላለቅ ያደረገችው ኤሚሬት ነች። መሳሪያ እየሰጠች ገንዘብ እየሰጠች ለነዚህ ለተገንጣዮቹ ትልቅ ጉዳታ ነው ያደረሰችው። ሱዳን በ1957 ዓመተ ምህረት ነው በ56 57